ሰበር ዜና ሀገር አማን ብሎ ቁጭ ያለው የአሜሪካ ጦር አዳሩን በኢራን ኃይሎች ሮኬት ናዳ ወርዶበታል። ዛሬ የአሜሪካ ጦር ከኢራን ኃይሎች በጭራሽ ያልጠበቀው ማዕት ነው የወረደበት። የአሜሪካ ኤምባሲ በሮኬት ያንቀጠቀጠው የኢራኑ ኃይል ዛሬ ደግሞ ወገብ ሰባሪ ዜና አሰምቷል። ይዘናል ዜናውን። በሌላ ሰበር ዜና ወደ ሊባኖስ እሳት ለማዝነብ ሲገሰግስ የነበረ የእስራኤል የምትመካበት ዓለም የመሰከረለት የእስራኤል ድሮን በኢራን ሂዝቦላህ አየር ላይ ተመቶ ዶግ አመድ መሆኑ ተሰምቷል። ሰላማችሁ ይብዛ ውድ የአራዳ ዴይሊ ቤተሰቦች፣ ከላይ በሱ ያነሳነውን ዓለም አቀፍ ዜና በትንታኔ እናያለን። አብራችሁን ቆዩ። ሀገር አማን ብሎ ቁጭ ያለው የአሜሪካ ጦር አዳሩን በኢራን ኃይሎች ሮኬት ናዳ ዘንቦበታል። ኢራንና ሩሲያ በግራና ቀኝ እያጣደፉ የአሜሪካንን ጦር ከመካከለኛው ምስራቅና አፍሪካ ምድር ለማስወጣት ቆርጠው መነሳታቸው ተመላክቷል። መቀመጫውን ኢራቅ ያደረገውና ከወራት በፊት ባግዳድ በሚገኘው የአሜሪካ ኤምባሲ ላይ የሮኬት ጥቃት የፈጸመው የኢራን ኃይል ዛሬ ደግሞ የአሜሪካ የጦር ካምፕ ላይ የሮኬት ጥቃት መፈጸሙን አልአረቢያ ዘግቧል። ቢያንስ 5 ሮኬቶች ከኢራቅ ዙመር ከተማ ወደ ሰሜን ምስራቅ ሶሪያ ወደሚገኘው የአሜሪካ ጦር ሰፈር መተኮሱን 2 የኢራቅ የደህንነት ምንጮችና አንድ የአሜሪካ ባለስልጣን ለሮይተርስ ተናግረዋል። በኢራቅ የሚገኘው የኢራን የሚደገፉ ቡድኖች በአሜሪካ ወታደሮች ላይ የሚያደርሱትን ጥቃት ካቆሙበት ከየካቲት ወር መጀመሪያ ጀምሮ በአሜሪካ ኃይሎች ላይ የተፈጸመው ይህ ጥቃት የመጀመሪያው ነው። የኢራቅ ጠቅላይ ሚኒስትር መሐመድ ሺአ አልሱዳኒ ከአሜሪካ ጉብኝታቸው ከተመለሱ ከአንድ ቀን በኋላ ነው አሜሪካ ለእስራኤል የቢሊዮን ዶላር ድጋፍ ማጽደቋ በተሰማ በግማሽ ቀን ውስጥ እሳቱ የወረደው። አሁን በሚወጡ ዘገባዎች ከሆነ በተለይ ኢራንና እስራኤል ለመጀመሪያ ጊዜ ፊት ለፊት በሚሳኤልና ድሮን መፋለም መጀመራቸውን ተከትሎ በእስራኤል ዙሪያ የሰፈረው የአሜሪካ ጦር ከቀጠናው ለማስወጣት ኢራን በኢራቅ፣ ሶሪያ፣ ሊባኖስ፣ የመንና ጋዛ ያሏትን ኃይሎች በመጠቀም የአሜሪካ ጦር ከመካከለኛው ምስራቅ ወዶ ሳይሆን ተገዶ እንዲወጣ የማድረግ አዲስ ዘመቻ አንድ ብላ ጀምራለች።